ውድ ተመልካቾቻችን ለዛሬ ዓለማችን ታላላቅ ማጭበርበሮችን ካደረጉ ብዙ ሰዎች መካከል ሶስቱን ወደ እናንተ ልናደርስ እዚህ ተገኝተናል። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያዋ ሴት አጭበርባሪ ነች፣ የኒውዮርክ ማራቶን ላይ። ሁለተኛው ካንሰርን ማሸነፍ የቻለው ጀግና ነኝ ባይ፣ ሶስተኛው ደግሞ ዶክተርና ጠበቃ ነኝ ባይ ናቸው። እነዚህ ሶስት አጭበርባሪዎች ምን እንደሰሩ ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያዋ አጭበርባሪ ሮዚ ሩዝ በ1980 የቦስተን ማራቶን ላይ ለመሳተፍ መጀመሪያ የኒውዮርክ ማራቶንን ማለፍ ነበረባት። በኒውዮርክ ማራቶን ላይ ስትሳተፍ በጣም ፈጣን የሚባል ሰዓት አስመዘገበች። ነገር ግን እውነታው በኋላ ላይ እንደታወቀው በውድድሩ ወቅት በድብቅ በምድር ውስጥ ባቡር ወይም ሰብዌይ ተጉዛ ውድድሩ ሊያልቅ ጥቂት ሲቀረው ወደ ሪካርድ መስመሩ ተቀላቅላ ነበር። በዚህ ውጤቷ ምክንያት ለታዋቂው የቦስተን ማራቶን አለፈች። በኤፕሪል 21 ቀን በ1980 በተካሄደው 84ኛው የቦስተን ማራቶን ላይ ሮዚ ተሳታፊ ነበረች። ውድድሩ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ሮዚ በከፍተኛ ፍጥነት ወደ መጨረሻው መስመር ስትመጣ ታየ። በ2 ሰዓት ከ31 ደቂቃ ከ56 ሰከንድ በመግባት አንደኛ ወጣች። ይህ ሰዓት በወቅቱ በቦስተን ማራቶን ታሪክ ለሴቶች ፈጣን ሰዓት ሲሆን በዓለም ደረጃ ደግሞ ሶስተኛው ፈጣን ሰዓት ነበር። የድል አክሊል ተቀዳጀ፣ ሜዳሊያ ተሰጣት፣ በጋዜጠኞችም ተከበበ። የስፖርት አዘጋጆች ሮዚን መጠራጠር የጀመሩት መቼ ነው? ሮዚ ድሉን ከተቀዳጀች በኋላ ወዲያውኑ ጥርጣሬዎች መፈጠር ጀመሩ። ለዚህም ምክንያቶች የሚከተሉት ነበሩ። 42 ኪሎ ሜትር የሮጠ ሰው ሊኖረው የሚገባው ከፍተኛ ድካም፣ ላብ ወይም የትንፋሽ መቆራረጥ በእሷ ላይ አልታየም ነበር። እንዲያውም ፊቷ ላይ ምንም ላብ አልነበረ። ሌላው የጡንቻ ቅርጽ ነው። ሌሎች ፕሮፌሽናል ሯጮች በጣም ዝቅተኛ የሰውነት ስብና፣ የጠነከረ የጡንቻ ቅርጽ ሲኖራቸው፣ እሷ ግን ለዛ ርቀት የሚመጥን የሯጭ ሰውነት አልነበራትም። ከኋላዋ የነበሩት ሯጮች በውድድሩ ወቅት አንድም ቦታ ላይ ሲቀድማት ወይም አብራቸው ስትሮጥ አላዩአትም ነበር። ጋዜጠኞች ስለ ኢንተርቫል ትሬኒንግ ወይም የሩጫ ልምምድ ዘዴ ጠይቋት ቃሉንም እንደማታውቀው በሰጠችው ምላሽ ታውቋል። ጉዷ እንዴት ወጣ? ምርመራው ሲቀጥል ሁለት ዋና ምስክሮች ታዩ። ሁለት ተመልካቾች ሮዚ ውድድሩ ሊያልቅ 1.6 ኪሎ ሜትር ወይም 1 ማይል አካባቢ ሲቀረው ከአጥር ጀርባ ዘላ በመግባት ወደ ሩጫው ስትቀላቀል ማየታቸውን መሰከሩ። የፎቶና ቪዲዮ ማስረጃ በውድድሩ መቆጣጠሪያ ኬላዎች ወይም ቼክ ፖይንትስ ላይ የተነሱ ፎቶዎችና ቪዲዮዎች ተፈተሹ። ሮዚ በየትኛውም መቆጣጠሪያ ቦታ ላይ አልታየችም ነበር። ከሳምንት በኋላ የውድድሩ አዘጋጆች ድሉን ከሷ ቀምተው ለትክክለኛው አሸናፊ ለጃክሊን ጋሪው ሰጡ። ሮዚ እስከ ሕይወቷ ፍጻሜ ድረስ እንደ አውሮፓውያን አቆጣጠር በ2019 እስካረፈችበት ጊዜ ድረስ አልዋሻውም ሙሉን ሩጫ አሉ ስትል ብትከራከርም ታሪክ መዝገብ ግን እንደ ትልቅ ማጭበርበር መዝግቦታል። ይህ ታሪክ በስፖርቱ ዓለም ውስጥ ታላቁ የቦስተን ማጭበርበር ተብሎ ይጠራል። ሁለተኛ፣ ካንሰርን ማሸነፍ የቻለው ጀግና ነኝ ባይ ላንስ አርምስትሮንግ በ1990ዎቹ አጋማሽ ተስፋ ሰጪ የብስክሌት ተወዳዳሪ ነበር። ሆኖም በ1996 በወንድ የዘር ፍሬ ካንሰር መያዙ ታወቀ። በሽታው ወደ ጭንቅላቱና ወደ ሳምባው ተሰራጭቶ ስለነበር የመትረፍ ዕድሉ 40% ብቻ ነበር። ነገር ግን ካንሰሩን በጽናት አሸንፎ በ1998 ወደ ውድድር ተመለሰ። ይህ ተጋድሎ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች ትልቅ ተምሳሌት አደረገው። ከካንሰር ከተመለሰ በኋላ ላንስ ማንም ያላደረገውን ገድል ፈጸመ። በዓለም ላይ እጅግ ፈታኝና ረዥሙ የብስክሌት ውድድር በሆነው በቱር ዲ ፍራንስ ላይ ለ7 ተከታታይ ዓመታት ከ1999 እስከ 2005 አንደኛ በመውጣት አሸነፈ። በታሪክ ብዙ ጊዜ በማሸነፍ ክብረ ወሰን ያዘ። ሊቪስትሮንግ የተባለውን የካንሰር መርጃ ድርጅት በማቋቋም በሚሊዮኖች የሚቆጠር ዶላር አሰባሰበ። በእነዚህ የድል ዓመታት ሁሉ አበረታች መድኃኒት ተጠቅሟል የሚሉ ወሬዎችና ጥርጣሬዎች ይነሱ ነበር። ሆኖም ላንስ ማንኛውንም ጥርጣሬ በቁጣ ያስተባብል ነበር። የጠረጠሩትን ሰዎችና ጋዜጠኞችን በፍርድ ቤት እስከ መክሰስ ይደርስ ነበር። በመቶዎች የሚቆጠሩ የደም ምርመራዎችን ማለፉን በመጥቀስ እኔ ንጹህ ነኝ እያለ ለዓመታት ዋሸ። ውሸቱ እንዴት ተጋለጠ? የላንስ ውሸት የፈረሰው የቅርብ የቡድን አጋሮቹ እንደ ፍሎይድ ላንዲስ ያሉ ምስክርነት መስጠት ሲጀምሩ ነው። እንደ አውሮፓውያን አቆጣጠር በ2012 የዩናይትድ ስቴትስ አበረታች መድኃኒት ተቆጣጣሪ ኤጀንሲ ባደረገው ጥልቅ ምርመራ የሚከተሉትን ደረሰባቸው። ላንስና ቡድኑ በታሪክ እጅግ ውስብስብና ዘመናዊ የተባለ አበረታች መድኃኒት የመጠቀም ዘዴ ዘርግተው ነበር። የደም ልውውጥ በማድረግና የተለያዩ መድኃኒቶችን በመውሰድ አቅማቸውን በሰው ሰራሽ መንገድ ይጨምሩ ነበር። ላንስ ሌሎች የቡድኑ አባላትን መድኃኒቱን እንዲጠቀሙ ያስገድድ እንደነበር ታወቀ። የውድቀቱ መጨረሻ እንደ አውሮፓውያን አቆጣጠር በ2013 ላንስ አርምስትሮንግ በታዋቂዋ የቴሌቪዥን አቅራቢ ኦፔራ ዊንፍሬ ፕሮግራም ላይ ቀርቦ ለዓመታት የሸሸገውን እውነት አመነ። ሰባቱም የቱር ዲ ፍራንስ ድሎች ያገኘው በአበረታች መድኃኒት ታግዞ እንደነበር በዝርዝር ተናገረ። በመጨረሻም
7ቱም የሻምፒዮናው ማዕረጎች ተቀሙት። ከማንኛውም ፕሮፌሽናል ስፖርት ለዘላለም ታገደ። በሚሊዮን የሚቆጠሩ የገንዘብ ቅጣቶችና ካሳዎችን እንዲከፍል ተፈረደበት። ይህ ታሪክ በስፖርቱ ዓለም የተሰራ ትልቅ ተረት ሆኖ ተጠናቀቀ። በጣም የሚያስገርም ነው። በተለይ የላንስ ታሪክ ሰዎችን ያስከፋው ካንሰርን የማሸነፍ ታሪኩን ለውሸቱ ሽፋን አድርጎ ስለተጠቀምበት ነበር። ሶስተኛ የ16 ዓመቱ ወጣት አጭበርባሪ። ፍራንክ ማጭበርበር የጀመረው ገና በ16 ዓመቱ ነበር። መጀመሪያ ላይ የራሱን የባንክ ቼኮች በማጭበርበር ገንዘብ ማውጣት ጀመረ። ነገር ግን ባንኮች እንዳይጠረጠሩት የተከበረ ስብዕና ወይም አይዴንቲቲ መፍጠር እንዳለበት ተገነዘበ። ፍራንክ ትልቅ ክብርና እምነት የሚጣልበት ሰው ለመሆን የፓን አሜሪካን አየር መንገድ አብራሪ ለመሆን ወሰነ። ወደ አየር መንገዱ በመደወል ዩኒፎርሜን ሆቴል ውስጥ ረሳሁት ብሎ በማሸት አዲስ የፓይለት ዩኒፎርም አገኘ። በመቀጠል የሐሰት መታወቂያ አዘጋጀ። ለ2 ዓመታት ያህል በፓን አሜሪካን አውሮፕላኖች ላይ እንደ ረዳት አብራሪ ወይም ኮፓይለት ሆኖ በነፃ ከ1 ሚሊዮን ማይል በላይ ተጉዟል። በ250 በረራዎች ላይ ተሳትፏል። የሚገርመው ግን አንድም ቀን አውሮፕላን አብሮ አያውቅም ነበር። በበረራ ወቅት ፓይለቶቹ ቁጥጥሩን እንዲይዙ በማድረግ ያመልጥ ነበር። የአየር መንገድ አብራሪነቱ ሲሰለቸው ወደ ሌላ ሙያ ተሸጋገረ። በጆርጂያ ግዛት ውስጥ 11 ወራት ያህል የአንድ ሆስፒታል የህፃናት ክፍል ተረኛ ዶክተር ሆኖ ሰርቷል። የህክምና እውቀት ባይኖረውም ሌሎች ዶክተሮች የሚያደርጉትን በማየትና በማንበብ ሰዎችን ማታለል ችሏል። በሉዊዚያና ግዛት የህግ ፈተናን አልፎ በሶስተኛ ሙከራው በትክክል በማጥራት በጠበቃነት ተቀጥሮ ሰርቷል። አራተኛ የቼክ ማጭበርበር። በእነዚህ ሁሉ ዓመታት ውስጥ ፍራንክ በተለያዩ ሀገራት ከ2.5 ሚሊዮን ዶላር በላይ የሚገመቱ የሐሰት ቼኮችን በመጠቀም ገንዘብ ሰብስቧል። በ26 ሀገራት ውስጥ በፖሊስ ይፈለግ ነበር። ፍራንክና መጨረሻው በ1969 በፈረንሳይ ሀገር ተያዘ። ለጥቂት ዓመታት በእስር ቤቱ ከቆየ በኋላ የአሜሪካ መንግስት አንድ አስገራሚ ጥያቄ አቀረበለት። በእስር ቤት ወጥተህ መንግስት የሐሰት ቼኮችንና ማጭበርበሮችን እንዴት መለየት እንዳለበት አስተምረን። ፍራንክ ጥያቄውን ተቀብሎ ከፌዴራል ምርመራ ቢሮ ወይም ኤፍቢአይ ጋር መስራት ጀመረ። ለ40 ዓመታት ያህል ለኤፍቢአይ በማማከርና ባንኮች ከስርቆት የሚከላከሉበትን ዘዴ በመቅረጽ በታማኝነት ሰርቷል። የዚህ ታሪክ ቁም ነገር ፍራንክ ሰዎች የሚያምኑት የሚያዩትን ሳይሆን ማየት የሚፈልጉትን ነው የሚለውን የስነ ልቦና እውነት ተጠቅሞ ዓለምን አታሏል። ሆኖም ውሸቱ ቢጋለጥም ተሰጥኦውን ወደ በጎ ነገር በመቀየር ህይወቱን ማስተካከል ችሏል። ለዛሬ መጣላችሁ በጣም አስገራሚ የአጭበርባሪዎች ታሪክ ይህን ይመስላል። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እስክንገናኝ ቸር ሰንብቱ።